አራጨብጭቡ ጎበርት ጆከርን አጨሳት እኮ ነው የምላችሁ። ቢግ ስሞክ ነው የሆነችው ትላንት ይሁት ወይኔ በጣም የሚገርም ብሎክ ነው የቦለቀው። እሱ ብቻ እንዲመስሏችሁ ነው እንዴ? ጎበርት ትላንት ጆኪችን 7 ኳስ ብቻ እንዲያገባኝ ፈቀደለት። 26ቱን ስቷል። እንደ አጠቃላይ እንደ ቲም 28 ኳስ ብቻ ነው ማግባት የቻሉት። 82 ኳስ ስተዋል። አስቡት ምን ያህል ከባድ እንደነበረ የትላንትናው የጌም 3 ፕሌይኦፍ ጨዋታ ዴንቨር ከቲምበርወልቭስ። በዚህ ጨዋታ ላይ አዮ ዶዝሙን የምትባለው ልጅ ሌላ ታሪክ ውስጥ ገብተሻል ነው የምልሽ። 25 ፖይንትስ ነው ያስገባው። ሚክ ዳኒየልስ ከነ ዲፌንስሽ ከነ የሚያምረው ዳንክሽ ማለት ነው 20 ፖይንት አስቆጥሯል። ጎበርት ኦን ፋየር ሆነሻል። ባለፈው እኔ እውነት የተቸውሽን በቃ ይቅር ብዬሻለሁ። ክሪቲሳይዝ አላረግሽም ከዚህ በኋላ በዚሁ ቀጥል። ትናንት 10 ፖይንት አግብቷል። 3 ብሎክ በቃ ጆከርን ቀጥ አድርጎ ነው ያዘው። እንደዛ የሚሆን ግን ጆከር ቀላል ሰው እንዳይመስላችሁ 27 ፖይንት እና 15 ሪባውንድ ይዞ ወጣበት ነው። ጀማል ማሪ አደጋ ላይ ነሽ ብራዘር። 16 ፖይንት ብቻ ነው አስቆጥረሽ ወጣሽ ትናንት። የሚቀጥለው ጌም 4 ላይ ቅዳሜ ላይ በደንብ ነው የምጠብቅሽ። ጌም ማንሽ ጀማል ማለት እና ዮኪችን ጭምር ዴንቨሮች በጣም ማሰብ አለባቸው። በእርግጥ ጎርደንን የመሰለ ተጫዋች በጉዳት ትናንት አልተሰለፈላቸውም። በግራ እግሩ አካባቢ በደረሰ ጉዳት ማለት ነው እና ማሰብ አለበት ዴንቨር። ካለ በዚያ ትልቅ ችግር ውስጥ ነው። ይሄ ቪዲዮ ይታያችኋል። ጆከር ጨሳ ነበረ። ቢግ ስሞክ ነው የምላችሁ። በቃ ቢግ ስሞክ ሆኖ ነው ያየነው ትናንት። ኤኒዌይስ ጌም 4 ላይ ሚኒሶታ ከዴንቨር ኔጌትስ የሚያደርጉት ቅዳሜ ተጠባቂ ጨዋታ ይኖራል። አብረን